ሰላም እንደምናችሁ። ዛሬ ደግሞ ወዲህ በቆሎ ግድም መጥቼ አሁን አንድም ቦሳ ጥጃ በዚህ በኩል ገብቶ ጨርሶ ረምርሞብኛል። ባለቤቱን ፍለጋ ላይ ነኝ። አታይም እንደ ኮቴውን የሰራኝን ስራ ይሁ አይደለም የሰራኝን ስራ። አረ ማነቅ አቦዝ ደግሞ አንድ መናፈሻ ብሎ አቋቁሞ ምን የሰጡትን መሬት ዝም ብላ ናት እንደው ሰፋ እያደረገው ይሄድ እንደው የመደብ ልዋጭ ነው አሉ። ይኸው አትክልትም ተክሏል እንደምታዩት ማንጎም አፍልቷል። ጎረቤት የዛሃለኛው ጎበዝ ታታሪ ወጣት ነው። በወጣቶች እንደው እንዲህ ይኸው እንደው በሚቀጥለው አመትም ኮሪደሩን ማሰራው እኔ ነኝ ብሎ በሞራል ተንስቷል። አትክልት ተክሏል። ጎረቤቴ ነው እዚህ አትክልት ያያችሁት እንደውት እንደ ያለማውን ጉድ እንግዲህ ብቻውን ነው አንድ ብቻውን ተወዲያ ጀምሮ ይሄ ድረስ አቅጠነውበታል። ይሄንንም ታለማይቀር ይሄንንም ጨምረው ይስጡትና ያለማይሲ ልማት አይደለም እንዴ? ታለማይቀር እኮ ይሄንን ሸናጣ ላይ አርገው ይሄ ወደታይ ሰተው ይሄንን ምን አርግ ይሉታል? ምን ያረጋል? ይሄ በአንድ ጨምረው ሰተውት ቢያለማው ይሻል ነበረ። ናውስ አልመቷል እኮ እንግዲህ ያጎበዝ ነው ልጁ። ወይ ተዲ እናንተው አጣሁት። ይዲም ይሄን እንዲህ አርጎ አልመቷል። ይሄን እንዲህ አርጎ አልመቷል ጨርሶ። ግን ያለችው አሁን እቺን እንዲህ ሽንጧ ላይ መታዋታል። ሽንጧ ላይ ተመታለይ። በወጉ አርገው ቢሰጡት ይሻል ነበር። እንዲያ ለማት እቺው ዙ ቆርቆሮ ድረስ ናት እና ያቺ ሸናጣዋ ናት። በይህም ወንዝ ዳር ነው ያለው። ወንዙንም እንዲጠብቅ ብለን እንዲህ አድርጎ ነው። በአጠቃላይ እኔ ታቆይ ጥጃውን ልፈልግ